መቼም ይሄንን ሰምታችሁ መንሱር ደጋፊ ነው ያርሰናል እንደምትሉኝ አምናለሁ። የሌላ ክለብ ደጋፊዎች ግን እውነት ስለሆነ ነው እዚህ ጋር መናገር የምፈልገው። ከዚህ በፊት በእንግሊዝ ሻምፒዮን ከሆኑ ቡድኖች ወይም ሻምፒዮን የሆኑትን በፕሪሚየር ሊግ ላይ ሁሉንም ደርድረን ብናይ በታሪክ በአሸናፊነት የወጡትን ሁሉም ውበት ባለው ጨዋታ ነው ወይ ያሸነፉት? ምን ያህሎቹ ናቸው? ልክ ነው የጋርዲዮላ ማንቸስተር ሲቲ የስ ውበትን ከኢንዲቪጁዋል ብቃት ከላቀ ታክቲካል አቀራረብ የማሸነፊያ ዘዴው ራሱ መብዛቱ ያምራል። ማንቸስተር ሲቲ ሻምፒዮን ሲሆን 4 ጊዜ በተከታታይ ክብረ ወሰኑን ሲሰብር ሲቲ ባስቀያሚ ጨዋታ አይደለም። እርግጥ እያደር ጋርዲዮላ በራሱ ሐሳብ ላይ ሌላ ባዕድ የሆነ ሐሳብ ቀላቅሏል። ቀደም ሲል በባርሴሎና በምን የሚያምንበት አይነት የጨዋታ ስልት እያደር እየደበዘዘ መጥቷል። ያ ፕራግማቲዝም ደግሞ አዋጥቶታል። ለምሳሌ ረጃጅም ጉልበተኛ ተከላካዮችን በቡድን ውስጥ ከቀላቀለ በኋላ እና ጥንቃቄንም በተወሰነ መጠን ከጨመረ በኋላ ነው 3ቱን ዋንጫዎች ያሸነፉ። ግን ሲቲ በጥሩ ውበት ባለው በአሳማኝ ዶሚናንስ ማለት ነው ዶሚናንት የሆነ ቡድን ፈጥሮ የእንግሊዝ ሻምፒዮን ሲሆን አይተነዋል። ይሄ እውነት ነው። ነገር ግን ሁሉም የፕሪሚየር ሊግ ሻምፒዮኖች ግን እንደዛ አይደሉም። ለምሳሌ ጆዜ ሞሪኖ ቼልሲ ኦሊቨር ሆልት ምን ይላል? ጆን ቴሪ፣ ፍራንክ ላምፓርድ እና ዲዲዬ ድሮግባን የመሳሰሉ ተጫዋቾችን አለማድነቅ አይቻልም። ይሁንና ያ የሞሪኖ ቼልሲ ግን የሚታወሰው በውብ ጨዋታና በሙሉ ማጥቃት አይደለም። ግን ሻምፒዮን ሆነዋል። በፕሪሚየር ሊግ ላይ ከታዩ አስደናቂ ብርቱ ቡድኖች ሀያል ቡድኖች አንዱ ነው የሞሪኖ ቼልሲ። ዛሬ እንደ ትልቅ ቡድን እንደ ውጤታማነት እኮ የምናስታውሰው ዋንጫዎችን ስላሸነፈ